ያው ዛሬ በሌሊት የምገባበት ዋነኛ ምክንያት ምንድነው? ያው ጉዳዮች አሉኝ። እኔ ኦልሞስት ለነገ ጉዞ ዛሬ መጨራረስ ያሉብኝ ነገሮች አሉ። እነሱን ለማመቻቸት እኛ በሌሊት መግባት አለብኝ። አጋጣሚ ሆኖ ደግሞ ይገረም ከስራው ጋር አንድ ላይ አርፍዶ ነው መግባት ያለበት። ኤኒዌይስ ያው እንግዲህ ከአንድ ወር ከ7 ቀን ምናምን አካባቢ በኋላ እንግዲህ ያው ለመጀመሪያ ጊዜ ይነገራል ጂም ውስጥ ተለያይተን እንሰራለን ማለት ነው። ኤኒዌይስ እስቲ ያው ዋናው ነገር መስራት መቻል ነው። አለማቆም በዛ ነው። ፊት ግን አወጥ ብሏል ወይስ ጠዋት ስለሆነ ነው? እንግዲህ ዛሬ ተመልካቾቻችን ወንድማችን ኮች ኃይሌ እንደነገርናችሁ ዛሬ ሮብ ነው። ጂም ሌሊት 11 ሰዓት ገብተን ሰርተን እቺቱ ዋጉ ቀጥታ ወደ ቻይና ሊበር ነው። ኦልሞስት ወደ 36ኛ ቀን ማለት ነው። 36ኛ ቀናችን እሁድ ነው የገባነው። እንግዲህ አይ ቲንክ ቀለል ያለ ኤክሰርሳይዝ ሰርተናል። ዛሬ ምን እንደሆነ አላውቅም፣ ትንሽ ድካም፣ ኃይለኛ ድካም ይሰማኛል። በተቃራኒ ደግሞ ደስ ያለኝ ነገር ትንሽ ይሄ የአቅም ትላንትና የነበረኝ አቅም ይመስለኛል 2 ቀን ስላረፍኩኝ አላቅም። ትላንትና ባለ በሌለ ኃይሌ የሚችለውን ነገር ድንገት ኪሎም ገፍቼ የማላቀውን መግፋቴ ሊሆን ይችላል። ዛሬ ላይ ትንሽ ሰውነቴ ድካም አለኝ፣ በጣም ድካም አለኝ። ለነገሩ ከቤተሰብ ጋር ጨዋታ ይዘንም ትላንትና ሰዓቴን ለማሻሻል እየሞከርኩ ነበረ ዝቅ አድርጎ ለመተኛት፣ ግን ትላንትና ከ6 ሰዓት በፊት የተኛው አይመስለኝም። እሱም በራሱ ማምሸቱን በራሱ ማተር ያደርጋል። በተረፈ ግን ያለው ነገር ጥሩ ነው። ጾም ተፈቷል። የፕሪ ወርክአውት ዛሬ ለመጀመሪያ ጊዜ ወሰድን። እንግዲህ ጾም ከተያዘ ዛሬ ወሰድን ማለት ነው። ጥሩ ነው። አስራ 15 ቀን እንግዲህ ገረም ጋር እንገናኝም። 15 ቀን ጊዜ ውስጥ ምን ያክል ዲሲፕሊን ሆነን በሄድንበት ባለንበት ቦታ ሆነን እንዴት ከስኬጁላችን ሳንወጣ አኮምፕሊሽ ማድረግ እንችላለን። አንዱ ቻሌንጅ አሁን ፊት ለፊት ላይ መጥቶብናል። ነገ ከነገ ወዲያ ደግሞ ይገረመው ጉዞ አለው። እኔ ቀድሜ አሁን የኔ ጉዞ ይቀድማል ማለት ነው። ስለዚህ ያንን ውጤቱን
እናየዋለን። ምን ያክል ውጤታማ እንሆናለን አልሆንም፣ ወይ ወፍሬ እመጣለሁ ወይ ደግሞ ከስቼ እመጣለሁ፣ ወይ አስጠብቄ እመጣለሁ፣ ወይ ደግሞ ጥሩ በታሰበለት መልኩ እሄዳለሁ ወይ። ይገረም መጨረሻ ላይ ሲያየኝ እሱን ይወስናል። እኔም ስመጣ ደግሞ የእሱን ዲሲፕሊን አየዋለሁ ማለት ነው። ይደብረኛል እውነት ለመናገር 15 ቀን እንግዲህ ለመጀመሪያ ጊዜ ባለን ኤክስፒሪየንስ ብቻዬን ልሰራ ነው። ፕሮግራም አውጥቶ ሰጥቶኛል። ነገር ግን እንግዲህ ልክ ሆናለሁ ልክ አልሆንም፣ ብቻዬን መስራት ያዋጣኛል ላያዋጣኝም፣ እነቃለሁ በረታለሁ አላውቅም። እንግዲህ ግዴታ ነው፣ ስራ መስራት አለብን። ህይወት ነው፣ ኑሮ ነው፣ ላይፍ ነው፣ ግዴታ ስለሆነበት ነው። ከዛ ሆኖ ላይቭ በስልክ እየገባን አብረን እንደምንሰራ ተነጋግረናል። ቃልም ገብቷል። ከስራው ጋር ይመቸዋል አይመቸውም የምናየው ነገር ይሆናል። በሰላም ሄደህ በሰላም እንድትመለስ ምኞቴ ነው። አሜን። ይገረም እንዳለው ነው። ኦልሞስት ቼኪን 5 ሰዓት ገባለሁ። ለሊት 11 ሰዓት ገብተን እስከ 3 ሰዓት እዚህ ጂም ቆይተናል። ያው ምንድነው ይሄ ማሳየው ነገር ያው በምንም አይነት ነገር ሆኖ ያው አላማን መከተልና ለሱ መጽናት መቻል አይደለ መስዋዕት ማድረግ መቻል ነው። ኤኒዌይስ የተለያዩ ፕሮግራሞችን የወርክአውት ልኬለታለሁ። እነሱን እያየ አመጋገቡን እያስተካከለ ስመጣ እንዲያውም ሞር ውጤታማ ሆኖ እንደሚጠብቀኝ እርግጠኛ ነኝ። እኔም በሄድኩበት ቦታ ደግሞ ያለውን ነገር ሼር እናደርጋቸዋለን። ኦንላይን የሚገርም ጋር እየተከታተልን እንሰራለን። እንግዲህ መልካም ጊዜ ይሁን። ፕሮግራማችን አይቋረጥም። እሱ ከቻይና እኔ ከኢትዮጵያ እየገጠምን እናሳያቸዋለን። ቻይና እንግዲህ የስፖርት ኤክስፒሪየንስ ምን ይመስላል፣ የት ነው የሚሰራው፣ ጂም ቤቶችን የተለያዩ ነገሮችን ያሳየናል ብለን እንገምታለን። ከስራ ጋር ከተመቸው ሰላም ግባ። ቸኩያለሁ። መልካም ጊዜ